ስዕል በስነ ጥበብ ታሪክ ውስጥ በጣም አስገራሚና በተመሳሳይ ጊዜ አስጨናቂ ከሆኑ ስዕሎች ውስጥ አንዱ ነው። ሰዓሊው ካባኤል ስዕሉን ሲስለው ገና የ24 ዓመት ወጣት ነበረ። ሉሲፈር ወይም ሰይጣን ከመቼውም ጊዜ በተለየ መልኩ ለመሳል ደፍሯል። በስዕሉ ላይ የወደቀው መልአክ እንደ አስፈሪ ጭራቅ ወይም ጨለማ ጋኔን ሳይሆን ልክ እንደ ግሪክ አማልክት ፍጹም የሆነ መልክና ቁመና ያለው መለኮታዊ ውበት ተሰጥቶት ይታያል። ነገር ግን ከሰውነቱ በላይ ተመልካቹን የሚስበው አይኖቹ ናቸው። በአይኖቹ ውስጥ ከፍተኛ ጥላቻ፣ ውርደት፣ እልህና በቀልን የያዘ እይታ ይነበባል። በእርሱ ላይ ያለው ሰማይ በድል አድራጊ መላእክትና በእግዚአብሔር ክብር ሲያበራ፣ ሉሲፈር ግን በብቸኝነት ድል ተመልቶ በድንጋያማ መሬት ላይ ተኝቷል።